ሰላም ለሁላችሁም ይሁን። ዘካርያስ ነኝ። አንደኛ ጢሞቴዎስ ምዕራፍ 6 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና ይላል። ሰሞኑን እንግዲህ እየተዘጋጀ ባለው ኮንሰርት በክርስቲያኑ ህብረተሰብ ብዙ ውዝግብ እየተነሳ ይገኛል። ከዛም ውስጥ አንዱ የሊሊ ጉዳይ ነው። እንግዲህ ሊሊ የቃለ እምነት እንቅስቃሴ ወይም የብልጽግና ወንጌልን ከተቀላቀለች ጀምሮ ብዙ ነገር እያሳየችን መጥታለች። ከዚህ በፊት በዘጠናዎቹ ይህን አድርጋ ነበር። እንደዚህ አይነት የመድረክ ላይ እንቅስቃሴ ታይቶ አይታወቅም። ይህን ስታደርግ ዝም ቀጠለ። እንግዲህ ሐዋርያትም ሆኑ ሌሎች አገልጋዮች ሲያገለግሉ እግዚአብሔርን በመፍራት በቅንነት እንጂ የአሁኖቹ በስመ አንጋፋነትና ከ20 ዓመት በላይ አገለግልን በሚል ስም ወይም በቆይታ በቸርች ቆይታ ብዛት በአልበም ብዛት ወንጌልን መነገጃ አድርገውት በተንቆጠቆጠ መኪና ባለትላልቅ ቤት ባለብዙ ንብረት ሆነው ክርስቶስን መነገጃ አድርገውታል። ወንጌል የሚሰበክበት ቦታ እያለ እነሱ የፈረደባት አዲስ አበባ ላይ ዳንኪራቸውን እየዘለሉ ምንም ጥቅም ለሌለው ማለት ለራሳቸው ቢዝነስ ለራሳቸው የደራ ገበያ የተጠቀሙበት በኢየሱስ ስም ነግደው ሚሊዮነር እየሆኑበት ነው። ሰውንም እግዚአብሔርንም እያሳዘኑ እየቀጠሉ ነው። ይህም ሲደረግ ዝም። በዚህ ዘመን ሰው ሀብታም መሆን ከፈለገ ያው እንደ መሀይሞቹ ነቢይ ደፋር መሆንና እግዚአብሔርንም ሰውንም አለመፍራት ቸርች መክፈት፣ እውቅና ማግኘት፣ በእውቅና ስም ተጠቅሞ ደግሞ ቢዝነሱን ማስቀጠል ነው። ይሄ ነው የዘመኑ ሁኔታ። በጣም የሚገርመው ከዳይመንድ እስከ ብሮንዝ ደረጃ ያለው ትርፉ በደንብ ተሰርቶ የወጣለት ቁማር ላይ ተሳትፋለች ሊሊ። ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው። እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን፣ ቼካችሁን እንቀበላለን። ለምን ስንጠራችሁ መጽሐፍ ልታስመርቁ ስለጠራናችሁ ነው። መጀመሪያው የፓኬጃችን ወይም ደግሞ መጽሐፉን ለእናንተ የምናቀርብበት ፓኬጅ ዳይመንድ ፓኬጅ ብለነዋል። አማርኛውም ዳይመንድ፣ ግሪኩም ዳይመንድ፣ ሌላውም ይሄኔ እኮ ሌላ ሰው አድርጎት ቢሆን ያዙ ሊቀቁኝ ነው የምትሉት። እሷ ግን በስመ የቸርች ቆይታ እራት ከእሷ ጋር የበላ 1 ሚሊዮን 500 ሺህ ብር ይከፍላል። እንዴ እሷ ማናት? ሰው እኮ ናት። ዛሬ አይኑ የታወረ ክርስቲያን ሰው ማምለክ ጀምሮ ለተቸገረ እኮ 1 ብር ስትበትሉት አይሰጥም። ለዚህ ነው ገንዘብ የክፋት ሁሉ ስር ነው የሚለው እግዚአብሔር ቃል። እግዚአብሔር ቃል ሲናገር ለሁለት ጌቶች መገዛታቸው ነው፣ ወይ ለገንዘብ ወይ ለጌታ። አለቀ። ሰው ገንዘብ እና ሰው አምላክ ሆኖበታል። ይሄም ሲደረግ እንግዲህ ዘመን አይታ። ስለዚህ በክርስቶስ ስም እየተነገደ በፕሮቴስታንት ውስጥ ያሉ መሪ ነን የሚሉ ዝምታን መርጠዋል። ዝምታው ደግሞ ገና ነገ ቤተክርስቲያን በሄድን ቁጥር ደግሞ ክፍያው ይጀምራል። ሌሎቹም እያደረጉት በልደትም በምንም ሰበብ ብር እየተቀበሉ። ሌላው ደግሞ ኮንሰርት ነው። ኮንሰርት እንግዲህ መጀመሪያው መንፈሳዊ አይደለም። ማን እንደጀመረው ከዚህ በፊትም ተናግሬያለሁ፣ አሁንም በድጋሚ እናገራለሁ። ኮንሰርት የሚለው ቃል የፈረንሳይኛ ቃል ነው። ትርጉሙ ደግሞ በተመልካቾች ፊት የሚቀርብ ትርኢት ማለት ነው። ያ ትርኢት ደግሞ ሙዚቃ ሊሆን ይችላል፣ ዳንስ ሊሆን ይችላል፣ የተለያየ ነገር። ይሄ በዘፈን ዓለም ወይም ዓለማዊ በምንለው ቦታ የሚሆን ነው። ኮንሰርት ለመጀመሪያ ጊዜ ይቀርብ የነበረው ከ17ኛው ክፍለ ዘመን ጀምሮ ነው። የመጀመሪያውንም ኮንሰርት ያቀረበው ጆን ባህ ነው። ከዛም በ18ኛው ክፍለ ዘመን ሞዛርት ኮንሰርት አዘጋጅተዋል። ከዛም እያለ እዚህ ዘመን ላይ ደርሰዋል ማለት ነው። በሀገራችንም ትልልቅ ኮንሰርት የሚያቀርቡ ዘፋኞች አሉ። ለምሳሌ ቴዲ አፍሮን ማየት እንችላለን። ትልልቅ ኮንሰርት ያዘጋጃል። ነገር ግን ኮንሰርት የሚለው ጉዳይ ቤተክርስቲያን ውስጥ አልተጀመረም። የትኛውም ቤተክርስቲያን በኢትዮጵያም ሆነ ከኢትዮጵያ ውጭ ያለች ክርስቶስን የምታምን ቤተክርስቲያን ኮንሰርት አልተጀመረባትም። ስለዚህ ኮንሰርት ዓለማዊ ነው ማለት ነው። ስለዚህ ኮንሰርት ይሄ። ነገር ግን ቅድም እንዳልኳችሁ ነጋዴዎቹ እዚህ ጋር የምታዩቸው በኮንሰርት ስም አገሪቷ እንዲህ የተናወጠች እግዚኦ የሚባልበት ዘመን ላይ ደርሰን፣ እነሱ ግን በኮንሰርት ሰማ ክርስቶስን ይነግዱበታል። ህዝቡን ያታልላል፣ ይጨፍራል። ምናልባት እኮ ለወንጌል ስራ ወይም ወንጌል ስርጭት አድርገው ቢሆን ጥሩ። ተገዝተ ምናምን እከሌ ይባላል፣ ፖስተር ይለጠፋል፣ ወጥቶ ይጨፍራል። የተከስተ ኮንሰርት ላይ ምሳሌ ለገሰ ፐርክሽን፣ ኮንጋ፣ ድራም ተጫዋች ነው። እዚህ ላይም እንደምታዩት የተከስተ ኮንሰርት ላይ ኮንጋ ሲጫወት እናያለን። ይሄ ምንድን ነው ሲባል ቢዝነስ ንግድ ነው። ምሳሌ ለገሰ እንደሚታወቀው የኦርቶዶክስ እምነት ተከታይ ነው። እዚህ የመጣው ምናልባት በሙያው የሙዚቃ ስራ ነው ብሎ አምኖ ነው። ኦርቶዶክስ አልዳኑም ነው የምትሉት አይደል? ያልዳነ ሰው እዚህ ምን ያደርጋል ታዲያ? ምሳሌ ለገሰ በረከት ያለ ጊዜ የሚለው ላይ ፐርክሽን በመጫወት ቅንብሩ ላይ ተሳትፏል። እዚህ እነሱ መዝለል ለሀገሪቷ ምን የሚያመጣው ለውጣል? ለህዝቡ ምን የሚያመጣው ለውጣል? ምንም የለም። ነገር ግን ይሄ ንግድ ስለሆነ ነው። ተሰልቶና ተሰርቶ ትርፉ ታውቆ የሚሰራ ቢዝነስ ስለሆነ